ሰላም እንዴት ናችሁ? እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለፋርማሲ ተማሪዎች እንግዲህ ለኤግዚት ኤግዛም የሚጠቅማቸውን 10 ቤስት ፋርማሲ ኢኩዌሽን ይዤላችሁ መጥቻለሁ። ተከታተሉን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የመጀመሪያው ጥያቄ which one of the following is recommended for the treatment of chlamydia trachomatis infection ነው የሚለው ማለት ነው። እንግዲህ ለክላይሚዲያ ትራኮማቲስ ሪከመንደድ ትሪትመንቱ ምንድነው ነው የሚለው ኤ ሜትሬንዳዞል፣ ቢ ፍሉኮናዞል፣ ሲ ዶክሲሳይክሊን፣ ዲ ጀንታማይሲን። the answer is C ዶክሲሳይክሊን። ምክንያቱም እንግዲህ the recommended treatment of chlamydia trachomatis infection እንግዲህ ቲፒካሊ የሚሰጡ ሁለት አንቲባዮቲኮች አሉ። የመጀመሪያው አዚትሮማይሲን አስ ሲንግል ዶዝ እንሰጣለን፣ ወይንም ደግሞ ዶክሲሳይክሊን ቴክ ትዋይስ ዴይሊ ፎር 7 ዴይ መስጠት እንችላለን ማለት ነው። ሁለተኛው which one of the following diuretics does not contain ሰልፋ ኮምፖነንትን ያልያዘው ዳዩሬቲክስ የትኛው ነው የሚለው እንግዲህ እንደምታውቁት እንግዲህ አብዛኛው ሰው እንግዲህ ሰልፋ አለርጂ ነው። እንግዲህ አንድ ዳዩሬቲክስ የሚጠቀም ሰው ሰልፋ አለርጂ ቢሆን የትኛውን ድራግ መጠቀም ይችላል? ፍሮሶማይድ፣ ቢ ኢታክሪኒክ አሲድ፣ ሲ ሃይድሮክሎሪታዛይድ፣ ዲ ሜቶላዞን። the answer is ቢ ኢታክሪኒክ አሲድ። እንግዲህ እዚህ ጋር እንደምታዩት እንግዲህ አብዛኛውን ዳዩሬቲክሶች አሉ። እንግዲህ እዚህ ጋር እንደምታዩት ቡታናይድ የሚባል አለ። እንግዲህ ይሄ ድራግ እንግዲህ እዚች ጋር ምን አላት? ሰልፈር አላት። ፍሮሶማይድን እንደምታዩት ደግሞ እዚህ ጋርም ሰልፈር አለው። ኢታክሪኒክ አሲድ ግን ምንም አይነት እዚህ ጋር የምታዩት ኢታክሪኒክ አሲድ ምንም አይነት የሰልፈር የለውም። ቶርሳማይድ የምታዩት እንግዲህ እዚህ ጋር ሰልፈር አለው። ስለዚህ ከነዚህ ውስጥ እዚህ ጋር እንግዲህ ሰልፋ ድራግ የሚባሉት እነዚህ ናቸው። እንግዲህ እነዚህ ኤስ ያለባቸው እንዳለ ሰልፋ ድራግ ይባላሉ። እንግዲህ ስለዚህ ከነዚህ ውስጥ እንግዲህ ከዳዩሬቲክሶች ውስጥ እንግዲህ ምንም አይነት ሰልፈር የሌለበት ዳዩሬቲክስ እንግዲህ ኢታክሪኒክ አሲድ ይባላል። ሶስተኛው እንግዲህ which one of the following drug does not require therapeutic drug monitoring የማያስፈልገው የትኛው ነው ነው የሚለው እንግዲህ እንደምታውቁት ቴራፒቲክ ድራግ ሞኒተሪንግ የሚያስፈልጋቸው እንግዲህ እነዚህ ናሮ ቴራፒቲክ ኢንዴክስ የሆኑ ድራጎች ናቸው ማለት ነው። ስለዚህ ከነዚህ ውስጥ የትኛው ነው ቴራፒቲክ ድራግ ሞኒተሪንግ የማያስፈልገው ነው የሚለው ኤ ዲጆክሲን፣ ቢ ጀንታማይሲን፣ ሲ ፌኒቶይን፣ ዲ ፓራስታሞል። the answer is ዲ ፓራስታሞል። ፓራስታሞል does not usually require routine therapeutic drug monitoring አያስፈልገውም when using at a therapeutic dose ማለት ነው። በቴራፒቲክ ዶዝ እስከወሰድነው ድረስ ምንም አይነት ቴራፒቲክ ድራግ ሞኒተሪንግ አያስፈልገውም። ምክንያቱም it has a wide የሆነ ቴራፒቲክ ኢንዴክስ አለው። ሌላኛው ደግሞ ፕሪዲክተብል የሆነ ፋርማኮካይኔቲክስ ስላለው ነው ማለት ነው። ኢን ኮንትራስት ደግሞ ድራግ ዛት ዱ ሪኳየርድ ቴራፒቲክ ኢንዴክስ የሚያስፈልጋቸው ዲጆክሲን፣ ፌኒቶይን፣ ሊቴም፣ ቲዮፊሊን፣ ቫንኮማይሲን፣ አሚኖግላይኮሳይድ እነዚህ ሁሉ ምን ያስፈልጋቸዋል? ቴራፒቲክ ድራግ ሞኒተሪንግ ያስፈልጋቸዋል ማለት ነው። አራተኛው ደግሞ ዳሽ ኢዝ ዘ ሜጀር ሮል ኦፍ ክሊኒካል ፋርማሲስት። እንግዲህ የክሊኒካል ፋርማሲስት ሜጀር ሮሉ ምንድነው ነው የሚለው ኤ ፕሪ ማርኬት ሰርቬላንስ፣ ቢ ፖስት ማርኬት ሰርቬላንስ፣ ሲ ፕሪክሊኒካል ስተዲ፣ ዲ ፔሸንት ካውንስሊንግ ነው የሚለው the answer is ዲ ፔሸንት ካውንስሊንግ። እንግዲህ ይሄ ክሊኒካል ፋርማሲ ሜጀር ሮሎች አሉት። እንግዲህ ከነዚህ ውስጥ እንግዲህ የመጀመሪያው ኦፕቲማይዝ ሜዲኬሽን ቴራፒን ኦፕቲማይዝ ያደርጋል። ሁለተኛ ፕሮቫይዲንግ ድራግ ኢንፎርሜሽን ይሰጣል። ሶስተኛ ሞኒተሪንግ ፔሸንት ሪስፖንስ ቱ ቴራፒ። አራተኛው ደግሞ ፕሪቨንቲንግ ኤንድ ማኔጂንግ አድቨርስ ድራግ ሪያክሽን መኖሩን ፕሪቨንት ያደርጋል። ሌላኛው ደግሞ ፕሮሞት ሜዲኬሽን አድሄራንስ ያደርጋል። ሰባተኛው ኮንዳክቲንግ ሜዲኬሽን ሪካውንስሌሽን ያደርጋል። ስምንተኛው ኢንጌጂንግ ኢን ክሊኒካል ሪሰርች ላይ ኢንጌጅ ያደርጋል። ዘጠነኛው ደግሞ ኢዱኬቲንግ ሄልዝ ኬር ፕሮፌሽናል ኤንድ ስተዲ ቲቺንግ ትሬኒንግ ኦን ክሊኒካል ፋርማሲ ቶፒክ ላይ ይሰጣል። አስረኛው ደግሞ ኢንሹር ኮስት ኢፌክቲቭ ቴራፒ እንዲኖር ያረጋግጣል ማለት ነው። እነዚህ ሁሉ የክሊኒካል ፋርማሲ ሜጀር ሮሎች ናቸው ማለት ነው። አምስተኛ which one of the following is verbal communication skill for effective patient counseling ነው የሚለው ኤ ላንጉጅ፣
ቢ ፕሮክሲሚቲ፣ ሲ ፋሻል ኤክስፕሬሽን፣ ዲ አይ ኮንታክት። አንሰር ኢዝ ኤ። ምክንያቱም እንግዲህ የቨርባል ኮሚኒኬሽን ስኪል ፎር ኢፌክቲቭ ፎር ፔሸንት ካውንስሊንግን ዩዚንግ ክሊር ኤንድ ሲምፕል ላንጉጅ መጠቀም ነው። በቃ ይሄ ፔሸንትን እንግዲህ ካውንስል ለማድረግ የምንጠቀመው በጣም ክሊር እና ሲምፕል የሆነ ላንጉጅ ያስፈልጋል ማለት ነው። ስድስተኛው ሳይድ ኢፌክት ኢዝ ሲን ዲዩሪንግ ዘ ትሪትመንት ኦፍ ሌቮዶፓ ስንሰጥ ምን አይነት ሳይድ ኢፌክት ልናይ እንችላለን ነው የሚለው። እንግዲህ ኤ ዲስኬኔዥያ፣ ቢ ቦማሮ ዲፕሬሽን፣ ሲ ትሮምቦሳይቶፒኒያ፣ ዲ ኢምፖተንሲ። ዛንሰር ኢዝ ኤ ዲስኬኔዥያ ማለት ነው። እንግዲህ ይሄ ሌቮዶፓ እንግዲህ አብዛኛውን ጊዜ የሚሰጠው ለፓርኪንሰን ዲዚዝ ነው የሚሰጠው። እንግዲህ ይሄን ድራግ ስንሰጥ እንግዲህ የተለያዩ ሳይድ ኢፌክቶች አለው። እንግዲህ ሜጀርሊ የሚኖረው ዲስኬኔዥያ ነው። እንግዲህ ይሄ ዲስኬኔዥያ ማለት ኢንቮለንተሪ ወይንም ኢራቲክ ሙቭመንት ማለት ነው። ቀስ ብለው እዛው ሳይነቅሉ መሄድ ማለት ነው። እንደዚህ አይነት ሳይድ ኢፌክት ያላቸው ድራጎች እነዚህ ሌቮዶፓ ዊዝ ካርቢዶፓ ነው ማለት ነው። ሌላኛው ደግሞ ኖዣ እና ቮሚቲንግ ሊኖር ይችላል። ኦርቶስታቲክ ሃይፖቴንሽን ሊኖር ይችላል። አብዛኛውን ጊዜ ድሮፕ ኢን ብለድ ፕሬሸር ማለት ነው። ኦን ስታንዲንግ ሲቆሙ ፕሬሸራቸው ሊወርድ ይችላል። ሌላኛው ደግሞ ሃሉሲኔሽን ኤንድ ኮንፊውዥን ሊኖር ይችላል። ይሄ አብዛኛውን ጊዜ ኦን ኤንድ ኦፍ የሆነ ፌኖሚና ነው ማለት ነው።